ሀቢባ ነው። ሀቢባ ደግሞ ጉራጌ አለመሆኗን ደርሰንባታል። ከየት ክልል አምልጣ የመጣች እንደሆነች የፉጋ ልጅ ናት። አንድ ሀቢባ ነው እዚህ ጉራጌ በጉራጌ ስም ስለምነው። ስለዚህ እሷም ጉራጌ አለመሆኗን አረጋግጠናል። ከጉራጌ አንድ እንዴ ጉራጌ እኮ ይችንን ይች ጉራጌ ይሄ ነው እኮ ሀቢባ ምኗ ጉራጌ ይመስላል? ከሱዳን አምልጣ የመጣች ጉራጌ መቼም ንግድ የማይገባበት የለም። እዛ ሱዳን ሄደው ቤተሰቦች ወልደዋት እንጂ አንድኛን የሚመስል የለ። በዛ ላይ በጠራራ ሌሊት ተነስታ የምትለምን ጉራጌ አይቻላል። 24 hours አነጥሳችሁ ትገቡ እንቅልፋችሁን ተነስታችሁ ብትነሱ ሀቢባ እዛው ናት፣ አታጧት። እንዲህ አይነት ጉራጌ በዘራችንም የለም። ድለድል ተበርቸ ሰላም እንዲህ በዚህ አጋጣሚ ትናንትና ስለ ቡጣህት ያወራሁትን ተቆርጦ ተደርጎ ብዙዎቻችሁ እኔም ሰዓት ደንግጬ ነበር፣ እኔም ሰዓት አዝኜ ነበር ያላችሁ። እኔ ቢጠሉኝም ብትወደኝም ጉዳይ አይደለም። የሚወዱኝ እልፍ አላፍ በቂ ናቸው። እኔ ያየው ክፉ ነገር ቡጣዬም ብትሆን አልተዋትም። የእናቴ ልጅ ለምን አትሆንም? ያልሆነ ሚስቴክ ስትሰራ ካየኋት እዚሁ ላይፍ ላይ ነው የምቀጠቅጣት። ብዙዎች አይታችሁ ሮምዬ ልክ ነሽ እኛም ደንግጠናል ያላችሁ ለመሰላችሁ ተጽናናች የምትሉት የእናት ሀዘን በ2 ወር የሚጽናና አለ። የእናት ሀዘን እምዬ 9 ወር ለዛውም የእሷ እናት ከስራት ወደዛ ቆያሁን ላውራበት ምን አናቴ ላይ ሹሻ ደና ጊፍት እንደመ አንበሳ ያወረድሽ እኮ አስመሰልሽው ሿ እያደረጋችሁ ተስቲ ቆይ ላውራበት እና ምንድነው መሰላችሁ እኔ አቋሜ ማለት ነው። እስቲ ቡጣ እናቷን ስታነሱባት ቡጣ እናቷን በሕፃንነቷን ያጣችሁ። እስቲ እናት የሞተበት ሰው እናት የሚባል ታሪክ ባለበት ደመንባ ነው የምታለቅሰው። በዋና የእናቷ ሙት ዓመት ሲደርስ ያመቱ ወር ድረስ ትታመማለች። እኔ ማቀው እንደዛ ነው። እኔ እናቴ መድኃኒዓለም ከሷ በፊት ያርገኝ። እኔ የእናቴን ክፉ ከሚያሰማኝ አንድ ቀን ከፊት ያርገኝ ከእናቴ ፊት። ገባችሁ? እናት እኔ ለእናቴ ያለኝ ፍቅርና ክብር በቃላት ራሱ እዚህ ጋር በቃላት ልመነዝረው አልችልም። እግዚአብሔር ምስክሬ ነው። ሰጥቻት አልጠግብም። ፈገግታዋ ለእኔ የሚሊዮን ቀን ኑሮዬን ከፍ ያደርገዋል። እና የእናት ቦታ እኔ ስለማቀው ነው። እና እኔ እናቴ ትለይብኛለች። በምድር ላይ ካለው ነገር ሁሉ በእናቴ ነው የማልደራደረው። እናቴ ደካማ ጎኔ ናት። እናቴን እኔ በጣም ነው የምወዳት። ለእኛ ብላ የልጅነት እድሜዋን ልጅ በመውለድ የጉራጌ እናት ስታገቡ አባቶች በየአመቱ በአመቱ 2 እስከሚመስል ነው 8 ልጅ 9 ልጅ አስወልደው የእነሱን እኔ 3 ልጆች ወልጄ አንዳንድ ጊዜ ምግብ የምሰራው ግራ ይገባኛል። ምን ልስራላቸው ብዬ ነገ ይገባኛል። አይታችሁታል ወልዳችሁ እንዴት እንደሚያስቸግር ልጅ ማሳደግ። የእኛ እናቶች በሽንት ጨርቅ ነው እብን ያሳደጉን። ወገባችን ላይ ሽንት እየተሸና ስንት መከራ አይታ ነው እናት ያሳደገችው። እናት አይደለም 1 አመት ሌላም እንዲህ 1 አመት ጥቁር ቢለበስላትስ አይመልስም። አንዳንዶቻችሁ ስታሽቃብጡ ደንቆሮ ተጽናንታ ቢሆን ሳበሻ ተጽናንታ ምኑ ነው የምትጽናናው? የእናት ሞት ምኑ ነው የሚያጽናናው? እናት እንደዋዛ እናት እንደ ቀልድ ደም ባተፍታ ያሳደገች እናት እንደ ቀልድ 40 ሳይሞላ ቲክቶክ ላይ ቂጤና ፈድጄ ያዙ ይልቀቁኝ እንዴ! እኔ እንኳን እግዚአብሔርን አይታ ትናንትና ነው እንደውም የከፈትኩት ሙዚቃ 40 ሳይሞላ ሙዚቃ አንከፍትም ብለን እኛ ሙና የምትባል ጓደኛ እስካሁን ፕሮፋይል አርጋ ታለቅሳለች። ልጆቿን ላሳድግ እያለች ጠብደ ላሳድጋ ጨርሳቸው ነው እሷ ሲያረፈችው። ምንም የሚያድግ ልጅም አልተወችም። ስደት 17 አመት ስደት ላይ የቆየች ለአንቺ እዚህ ቦታ ለመድረስ መከራዋን ያየች እናት ሞታ
ቲክቶክ ላይ አርቧ ሳይሞላ ቂጧን እያፈነደለች የምትጨምር ሳምራይት የሚባል ሰው ራሱ ካሁን በኋላ ባይ አክቶ ነው የምለው። አንቺም ብሎ ሳምራይት ድፍት ያርግሽ አባቴ አምላክ። ልክስክስ ምን አይነት ስዳደግ ናት አይታችኋል። ግን አንዳችሁን እኔ ባያት ኖሩ ላይፍ ላይ ሼር ተደርጎልኝ ቀርተውን ይላኩልኝ። እኔ ባያት ገስት ገብቼ ሙሉ ጭጯን ነበር ማውጣት። ጠርጌ ነው የምለቃት። አሁንም ገና ቲክቶክ ላይ ላግኛት። ገስት ላይ ተሰቅላ ቂጧን ስታምስ ካያችሁ ሼር አድርጉልኝ። አፈር ከድሜ እስከሚትበላ ድረስ እኛ ባንኖር እኮ እስካሁን የሰሙ አስክሬን ከዱባይም አይወጣ። ይኸው ስንቶች 3 ወር 4 ወር መላክ አቆቷቸው የስንት አበሻ አስክሬን አይታለች እዛ እንትን ውስጥ ተቀምጦ። ጂጂ ሞተች እንዴ ሳምራዊት? አፈርድሜ ያስበላ። አንተ ደግሞ ከብት ማለት ነው። የጂጂ ክያ ልጅ ሞተች ብዬ ላዝን ነው እንዴ? ባሏን ፈታ ቂጧን አፈንዳ ለምጨፍር ሴት ነው እንዴ እኔ የሚጨንቀኝ? ጂጂ ክያ ብትሞት እኔ ምድር ላይ ያለ ሰው ማንም ሰው ክፉ አይንካው። ጂጂ ክያ ብትሞት ሻምፓኝ ከፍቼ የምጠጣው እኔ ነኝ። ሻምፓኝ ከፍቼ በጣም ነው የምጠላት። በጣም የሆነች ምኗም የማያምር ክርፋታ መልኳን አይታችሁታል? ያለ ፊሊተር ከዚህ ቁርንጥን ጸጉሯ ጋር እና እኮ ጸጉራችን ጌታ የተመሰገነ ይሁን እንዴ። እኔ ሮምዬ ብላክ ባግ እንደዚህ ቀድጄው ለብሼ እንኳን እግዚአብሔር እኔን አይመጡንኝም። ማንም እዚህ ቲክቶክ ላይ ያለ በእኔ እድሜ ተውት። ከእኔ እድሜ በታች ያላችሁ ራሱ ከኔ ጋር ቆመሽ ማወዳደር ምቼ አንድም የለሽም። በናቹራል በፌክ ልትበልጡኝ ትችላላችሁ። እዚህ ቲክቶክ ላይ መታችሁ አፍንጫችሁን እያቀጠናችሁ ከንፈሩ እንደዚህ የሚያተልቅ አይናችሁ ቦግ እያደረጋችሁ ስትገናኙ ለቻይና ሩብ ጉዳይ አይንሽን እየከፍ እያደረግሽ ህዝብ እንዲያውቃችሁ እያደረጋችሁ በአካል ሲያዩሽ አልጋ ስር እግዚአብሔርን ነው የምላችሁ። እመቤቴን ኤልሻዳይ የሆነ ፀጉር ቤት በአጋጣሚ ያገኘዋት ኤልሻን ማለት ነው። ልክ አይቻል ልብ ብያል ያልኳት ኮሽሽ ሲል ምንድን ነው ስላቸው ቲክቶከሯ አንቺን ስታይ ተደበቀች። ለምን እንደምትመጣ አልነግራችሁኝ ብላ ልትበላቸው ማለት ነው። እንዴ ምን ሆና ስላቸው አይ እኔ እንጃ አሉ። በሉ ሂዱና ገብታችሁ የሆነ ሩም ሜካፕ ለሰርጎች የሚሰራበት ሩም ነው የተደበቀችው። ሂዱና ሮማን አይታሻለች በሏት አለ። አንቺ ሮማንን አይቼሻለሁ እየጠበቅኩሽ ነው ብላሻለች ሲባል ቆይ ትጠብቀኝ እስቲ አትሊስት ልሰራ የፊቴን። ለካ ከዚህ በኋላ የለም። እንደዛ ካየዋ ደንግጣ ነው። ከዛ እዛ ሩም ውስጥ አንድ ያው ወረፋ ነበረ ምን እየጠበቁ ያቺ ደግሞ መቼም ወድጃታለሁ፣ ግን ጥፍሬን እስካሁን እንደዚህ ዱሽ አድርጋ ጥፍሬን ወሬ ሰጥቼ እጄን ሰጥቼ ለካ ኢትዮጵያ ውስጥ ጠቅላላ ዱሽ እጅ ሆነዋል። ጥፍሬን የገዛ ናቹራል ጥፍሬ ፌክ መስሎ አቆረጠችብኝ። ከዛ እዛ ቁጭ ብዬ እስክሰራ ምስል ሹ የፊቷ ግጥም አድርጋ ሰርታ ስትቆም ብብቴ ውስጥ ናት። ኧረ ብብቴ በምንጣሙ እዚህ ጋር ናት። ሮማን ቆሜማ አልነሳም አለች። እኔ አላነሷ እኔ ፎቶ ላይ እኔ ካሜራ አይደለም በሷ ካሜራ። እሺ ቁጭ ብለን ሶፋ ላይ ቁጭ ብለን ከዚህ እንደዚህ ፊቷ ቆንጆ ናት። እግዚአብሔርን አይኗም ምኗም ይሄ የምታዩት ትንሽ ያው እኩል ሲጨመር ተጋነነ እንጂ ይሄ ፊቷ የራሷ ነው። ሌላ ነገር ግን እጥረቷና የእግሯ ቅጥነት ባስማቴ ቆመች ፓስታ። እስቲ ሚኒስከርት አድርጋ እግሯን ለቃ ታሳየን። ቅጥነቱ ባስማቴ ቆመች ፓስታ ነው ትመስለው። ከላይ እዚህ ጋር ወፍራም ናት፣ እዚህ ጋር በጣም ቀጭን ናት። አንገቷች ፊቷ ታምራለች። ይሄንን በአካል አይታችሁ ውሸት ከሆነ ሮማን ውሸታም ናት በሉ።